ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ሆይ? ዛሬ ይዤላችሁ የመጣሁትኝ እንደዚህ እንደምታዩት ቆንጆ የሆነ የቶስት ሮል አሰራር ቶስት ሮል ወይም የተቆራጩ ዳቦ ሽወርማ ማለት ነው። በዶሮ ነው የሚሰራውኝ። እሱን አሰራር ይዤላችሁ መጥቻለሁ። የወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ይህን ይመስላል መጨረሻውን ማለት ነው። እስከ መጨረሻ ወደ አሰራር ይዣችሁ እሄዳለሁኝ። ተወዳጅ ምግብ ነው። እዚህ አረብ ሀገር ለምትኖሩ ታውቁታላችሁ፣ የማታውቁትም ደግሞ አሳውቃችኋለሁ ማለት ነው። ወደ አሰራር ይዣችሁ እሄዳለሁ። በሁለት ሲኒያ ነው የሰራሁትኝ። አንዱ አልቋን፣ አንዱ አላለቀም ማለት ነው። እና ይሄን ይመስላልኝ። እዚህ ጋር እንደምታዩት ዶሮ አለኝ። ዶሮና ካሮት የተፈቀፈቀ፣ ነጭ ሽንኩርት፣ ፍልፍል ሮሚ፣ ሽንኩርት አለኝ ማለት ነው ቤተሰቦቼ። እንደምታዩትኝ እዚህ ጋር ሽንኩርቱን ጥጃለሁኝ። ዘይት አድርጌበታለሁ። እያቁላላው ትገኛለሁ ማለት ነው። እዚህ ጋር እንደምታዩት ካሮት አለ፣ ዶሮም አለኝ። እዚህ ጋር ቶስት አለኝ። ጫፍጫፉን እቆርጠዋለሁ በቢላ ማለት ነው። ጫፍጫፉን ሰዎቹ አይፈልጉም፣ ለኛ ግን ዝም ብዬ ሰራዋለሁ ማለት ነው። ጫፍጫፉን ጠርዙን ማለት ነው እቆርጠዋለሁኝ። እንደምታዩ ሽንኩርቱን እያቆላለሁ ነው። ነጭ ሽንኩርት ምናምን አርጌ በደንብ አርጌ ጥብስ አረገውና ከዛ የዶሮውን ስጋ ከትፌ ማለት ነው። ጃይ ሰዳር ብለው የሚጠሩትኝ ወይም መላላጫ አጥንት የሌለው ዶሮ ማለት ነው። እንደምታዩት አጥንት የሌለው ዶሮ አረግበታለሁ። ሙካአባት አርጌ ነው የከተፍኩትኝ ማለት ነው። እሱን አብሬ ጥብስ አረገዋለሁ ከሽንኩርቱ ጋር ማለት ነው። ነጭ ሽንኩርትና ከሽንኩርት ጋር ማለት ነው። ከዛ ካሮት የተፈቀፈቀ እና እንትን ፍልፍል ሮሚ የሚባለው የፈረንጆቹ ቃሪያ ነው የሚገባበት ማለት ነው። እና ቅመማ ቅመም ደግሞ የተለያየ ቅመማ ቅመም እናደርግበታለን። ለምሳሌ ቁንዶ በርበሬ እናደርጋለን። ፍልፍል ማለት ያኔ ቀይ በርበሬ የሚደረግበታል። ጨው፣ ማጂ እሱን ሁሉንም እናደርጋለን እዚሁ ላይ ማለት ነው። እና አረቦች በጣም ነው የሚወዱት፣ በጣም የሚወዱት ምግብ ነው ማለት ነው። እዩት፣ ይሄ ካሮት ነው ያረኩበትኝ። ማጅም አድርጌበታለሁ እንደምታዩት። የጠበስኩት ያው እንግዲህ ካቀራረጤ ይቅርታ ጠይቃለሁኝ። እያሯሯጥኩት ነበረ ካሜራውን ማለት ነው። የችኮላ አቀራረጥ ነው መሰለኝ። በቃ እያሯሯጥኩት ነው እና ይቅርታ ጠይቃለሁ። ወደፊት ይስተካከላል። እና አሁን ቅመማ ቅመሞችን የድንብላል ቅመም፣ ከሞን፣ የከሞን ቅመም እሱን ጨምሬያለሁ። ያጣፍጥላችኋል። እሱን ጨምሩ ማለት ነው። ቆንጆ ነው ሽታው ምናምን ብዬ ልንገራችሁ። በጣም ደስ ይላል ቅመሞቹና እንደዚህ ፍልፍል ሮሚ ቃሪያው ምናምን ስለሚገባበት በጣም ደስ የሚል ሽታና ጣዕም ነው ያለውና ይኸውላችሁ አሁን ያን ዳቦውን ደግሞ ይሄ ቆራረጥኩት ጠርዙን ማለት ነው። ጫፍጫፉን ቆራርጫዋለሁኝ። ስጠቀልለው ይመቸኛል። እነሱም ስለማይፈልጉት ጠርዙን ለዛ ነው የቆረጥኩት ዳቦውን ማለት ነው። እና እዚህ ጋር ደግሞ እንደምታዩት ጂቦምቦክ የሚባለውና ይሄ እንደምታዩት ጂቦምቦክ ነው የሚባለው። እዚህ ጋር ደግሞ ግሽጣ እጠቀማለሁ። ግሽጣ እንደምታዩት ግሽጣ አረግበታለሁ። ዳቦውን ትንሽ የተወሰነ ቀባውና ከዛ ስኒያው ላይ አደርጋለሁ ማለት ነው። እንደምታዩት አንድ ግሽጣ 2 ማንኪያ እንትን ጅበን አድርጌ በአንድ ላይ አዋህደውና ከዛ ይሄን የሰራሁትን በእንትን ውስጥ አረገዋለሁ ማለት ነው። ዳቦ ውስጥ አረገውና ከተስቱ ከዛ ጠቀልለዋለሁ ማለት ነው። በትንንሹ እንትን እለዋለሁ። እንደምታዩት ይኸው ጠቀለልኩትኝ። ከዛ ይሄንን ያዋሃድኩትን የጅቦንና የግሽጣውን ከዚህ ላይ አፈሰውና እንትን ፎሮን ውስጥ አረገዋለሁ ማለት ነው። አያችሁት እንደምታዩት አደረኩትኝ። ከዛ የቢዛውን ጅበን አረግበታለሁ። ጅበን መርዘሌላ ማለት ነው። እሱን ከላይ ነሰንስበትና ከዚህ ከፎሮን ውስጥ ሳረገው ጥሩ ከረር ያለው ቆንጆ ከረር ያለው ይሰጠናልኝ ማለት ነው። እንደምታዩት አርጌበታለሁኝ። አሁን ፎሮን ውስጥ ትንሽ ይብሰል። ይኸው የበሰለ ነገር ነው ግን ከረሩን አሳምሮ ያወጣውን ይሄን አርጌበታለሁ ከላይ እና ይሄን ይመስላል ውዶቼ። የተመቻችሁ ላይክ እና ሰብ ማድረጋችሁን እንዳትረሱ። ትንሽዬ ደቂቃ ቪዲዮ ናትኝ። እስከ መጨረሻው ድረስ እዩት። አሁን እየበሰለ ነው ማለት ነው።
የበሰለ ነው። እስከዛ ይሄን እየሰራሁ ነው። ይሄን ደግሞ ጫፍ ጫፉን አልቆረጥኩትም። ያው ለከዳማ ወይም ለሰራተኛ ስለሆነ እኛ ችግር የለም የተገኘውን ነው የምንበላው ማለት ነው። ቤት ያፈራውን ነው የምንበላው። ይኸውላችሁ እንደምታዩት በስሏን። ይህን አወጣውና ለሰዎች ይዤ እሄዳለሁ። ከዛ ይሄኛውን ደግሞ ለሰራተኛ ከታች ያለውን አደርጋለሁ ማለት ነው። ቤተሰቦች ይህን ይመስላል። አሰራሩ በጣም ቀላል ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ይህን ይመስላል። መጨረሻው ይሄን ይመስላል። አሁን ወደ ሰዎች ይዤ ልሄድ ነው፣ ወደ ፎቅ ማለት ነው። ፎቅ ነው ይዤ የምሄደው። የጓደኞቼን ደግሞ ፎሮን ውስጥ አድርጌዋለሁኝ። እነሱም ይመስላልኝ። ይህን ይመስላል ውዶች። ላይክ እና ሼር ማድረጋችሁ እንዳትረሱ። ስለነበረን ቆይታ ከልብ ነው የማመሰግነው።